ብዙዎቻችን ቀናችን የሚጀምረው በሽንፈት እንደሆነ ያውቃሉ? አይኖቻችን እንደተከፈቱ የመጀመሪያው ስራችን ስልካችንን መፈለግ ነው። የሌሎችን ሰዎች ህይወት እናያለን፣ መጥፎ ዜናዎችን እናነባለን፣ ወይም ደግሞ ያልመለስናቸው መልእክቶች እናያለን። ገና ካልጋችን ሳንወጣ አእምሯችን ለጭንቀት አሳልፈን እንሰጣለን። ነገር ግን ዓለምን የቀየሩ ስኬታማ ሰዎች አንድ ምስጢር አላቸው። ቀኑን የሚያሸንፉት ገና ከፀሐይ ከመውጣቷ በፊት ነው። ዛሬ ጠዋት ቀድሞ መነሳት ህይወትን እንዴት እንደሚቀይረውና በእነዛ የመጀመሪያዎቹ ደቂቃዎች ውስጥ ምን ማድረግ እንዳለብህ እናያለን። አብራችሁን ቆዩ። ጠዋት መነሳት ለምን ይጠቅማል? ጠዋት መነሳት ስለ ሰዓት ብቻ አይደለም፣ ስለ ዝምታና ስለ ቁጥጥር ነው። ዓለም ገና ሳትነቃ፣ ስልኮች ሳይጮሁና የሰዎች ጫጫታ ሳይጀምር በፊት የምታገኘው ሰዓት ያንተ ወርቅ ሰዓት ነው። ሳይንሳዊ ጥናቶች እንደሚያሳዩት አእምሮአችን ጠዋት ላይ እጅግ በጣም ንቁና አዳዲስ ሐሳቦችን ለመቀበል ዝግጁ ነው። በዚህ ሰዓት የምትሰራው ስራ በቀሪው 15 ሰዓት ከምትሰራው በላይ ውጤታማ ሊሆን ይችላል። ጠዋት ላይ የምታገኘው ድል ቀኑን ሙሉን ያሸናፊ ነኝ የሚል ስሜት በውስጥ እንዲኖር ያደርጋል። ታዲያ ጠዋት ስንነሳ ምን እናድርግ? ጅም መሄድ ወይም ረጅም ስራ መስራት ባይሳካልህ እነዚህን 3 ቀላል ነገሮች ለ10 ደቂቃ ብቻ ሞክረያቸው። ለ2 ደቂቃ ያህል ዝም ማለት። ስልክን ሳትነካ ዝም ብለህ ተቀመጥ። ለፈጣሪ ምስጋና አቅርብ። ትንፋሽን አስተውል። ይህ ለአእምሮ ሰላም ይሰጠዋል። ውሃ ጠጣ። ለ1 ደቂቃ ያህል ውሃ መጠጣት ሌሊቱን ሙሉ ውሃ ተጠምቶ ያደረውን አካልን ቀስቅሰው። ይሄ የሰውነት ኢንጂን ስራ እንዲጀምር ያደርጋል። የቀን ውሎህን አቅድ። የዛሬው ቀን ስኬታማ እንዲሆን ዛሬ መደረግ ያለባችሁን 3 ዋና ዋና ነገሮችን ብቻ በወረቀት ላይ አስፍራቸው። ትኩረትን የምታውቀው እዚህ ጋር ነው። ያስታውሱ፣ አልጋ ላይ ተኝቶ 5 ደቂቃ ልጨምር ማለት ለቀኑ እጅ እየሰጡ እንደሆነ ማሳያ ነው። ያንን 5 ደቂቃ አሸንፈው ሲነሱ ግን ቀኑን የመምራት ስልጣኑ በእጆ ይሆናል። ነገ ጠዋት ስልኮን ሳይሆን ዓላማው እንዲቀሰቅሶት ይፍቀዱ። ምክንያቱም ታላቅ ህይወት የሚገነባው በታላቅ የጠዋት ድል ነው። ይህ ሰናይ ዊዝደም ነው፣ ጥበብን የምንፈልግበት የጋራ ቤታችን። ቪዲዮ ተጠቀማችሁ ለሌሎች እንዲደርስ ላይክ እንዲሁም ቻናሉን ሰብስክራይብ በማድረግ በቀጣይ ቪዲዮ እስከምንገናኝ ሰናይ ቆይታ ይሆንላችሁ።